ሰኞ ወይም አርብ አስፈላጊ የሆነ ቀጠሮ በጭራሽ አትያዙ። ምክንያቱም ሰኞ ሁሉም ሰው ተናዷል። አርብ ላይ ደግሞ ስለ ቅዳሜና እሁድ እረፍት እያሰቡ ነው። በሌሎች ቀናት ብታገኟቸው ይወዳሉ። ብዙ ሰዎች በጣም ዘግይተው የሚማሯቸው የስነ ልቦና እውነታዎች። የአንድን ሰው እምነት ለማግኘት በሚሞክሩበት ጊዜ ሁሌ ሰማያዊ ልብስ ይልበሱ። ሰማያዊ ከለር አንጎልን ከአዎንታዊ ስሜቶች ጋር ያዛምዷል። ለ24 ሰዓታት የሚሸት ልብስ መልበስ ትመርጣላችሁ ወይስ ሼር ስታደርጉ ከዛ በዋትስአፕ ላይ የሚታየውን ሁለተኛውን ሰው መሳም ይሻላችኋል? በሰዎች ላይ ክብር እንዲኖርህ ከፈለክ ከማንም ጋር የአይን ግንኙነትን መጀመሪያ ታቋርጥ። ኮመንት ላይ ግቡና አይ ሄት ብለው ይጻፉ። ከዛ የቀረውን ኪቦርዳችሁ ይጨርስላችሁ። ብዙ ላይክ ያገኘውን ኮመንት ከላይ አስቀምጠዋለሁ። አንድ ሰው መጀመሪያ ስትተዋወቁት በጣም ጥሩ ሰው ለመሆን ከሞከረ ልብ ይበሉ። ምናልባት በአድናቆት እምነትዎን ለማግኘት ዘዴ የተጠቀመ ይሆናል። ስላዳመጣችሁን ያመሰግናለሁ። ለእንደዚህ አይነት ቪዲዮዎች የደውል ምልክቷን በመጫን ቤተሰብ ይሁኑ። እባካችሁ ላይክ ማድረግም አትርሱ።